ዛሬ የአውቶማቲኩ የልብስ ስፌት ማሽን ክር እንዴት እንደምናስገባ ነው የምናየው። እና በመጀመሪያ ክር ማስገቢያ ቦታውን አሳያችኋለሁ። ማስቀመጫ ቦታውን እዚህ ጋር ነው ክር የምናስቀምጠው። እንደዚህ ክር ካስቀመጠ በኋላ ክሩን እናወጣና በዚች እናስገባለን። በዚች ካስገባና በኋላ ነው በዚች አውጥተን እንስቦና እዚች ጋር ገይድ አለ። እዚችኛው ገይድ ውስጥ እናስገባለን። ከዛ እና ስናስገባ እንዳለ ገይዶቹን መከተል አለብን። ገይዶቹን እያንዳንዱን መከተል አለብን፣ መዝለል የለብንም። ከዛ እዚህ ካስገባን በኋላ ቀጥታ እዚች ገይድ ውስጥ ነው የምንከተው። እንዴት እንደገባ አይታችሁታል። በዚህ ገብቶ እንደዚህ በዚች ገብታለች። እና በዚህ ገይድ ካስገባን በኋላ እቺን እንስባትና ቴንሽኗ ውስጥ እናስገባለን። ቴንሽኗ ውስጥ ካስገባን እንደዚህ እናስገባውና ቀጥታ እዚችኛው ገይድ ውስጥ ካስገባን በኋላ ስበናት እቺ ጋር ቴካፕ የምትባል ነገር አለች። እቺ ቴካፓ ክሩን ትስብልናለች ማለት ነው። ከዛ ከቀኝ ወደ ግራ እናስገባለን፣ በዚህ በኩል ማለት ክሩን ካስገባን በኋላ በዚህ አውጥተን እዚች ገይዳ ውስጥ እናስገባለን፣ እንስበዋለን ማለት ነው። ከሳብኑ በኋላ ቀጥታ ወደ ኒድል ወይም መርፌ ውስጥ ነው የምናስገባው። መርፌ ውስጥ ስናስገባ ከግራ እንደምታዩት ከግራ ወደ ቀኝ መሳብ አለበት ማለት ነው። እና በጣም ሲምፕል ነው፣ እንዳያችሁት ቀለል ያለ ነው። ብዙ የሚከብድ ነገር የለውም። ከማኑዋሉ ብዙም ዲፈረንስ የለውም። በመጀመሪያ ቪዲዮ እንዳሳየዋችሁ ለጀማሪዎች ይህ ቪዲዮ ጥቅም ይኖረዋል ብዬ አስባለሁ። ሌላ እንድሰራላችሁ የፈለጋችሁትን ነገሮች ደግሞ አሳውቁኝ፣ ሰራላችኋለሁ። አመሰግናለሁ።